ስምሽ ማን ነበር? ምስክርነትሽ ምንድነው? ምስክርነቴ ስሜ ሽብሬ ይባላል። ከየት መጣሽ? እኔ ጎሮ ነው የምኖረው። ጎሮ ነው። እህቴ ናት ወደዚህ ቸርች እንድመጣ ያደረገችኝ። ነፍሰ ጡር በነበርኩበት ሰዓት በጣም ጭንቀት ውስጥ ነበርኩኝና ቸርች አለኝ የማገለግልበት ቸርች፣ እዛም ያካፈላለሁ። ግን እስቲ እዛ እንሂድና እዛ ይጸለይልሽ ብላ ነው ወደዚህ ቸርች እንድመጣ ያደረገችኝ። የመጣው ቀን አርብ ቀን ነበር። ፓስተር አልነበረም። ሩብ ቀን ድጋሚ መጣው አገኘሁት። ተጸለይልኝ። ሲጸለይልኝ የነበራችሁ ሰዎች ብዙ አጋንንት ከላይ ላይ እንደውም ከዛ በኋላ 10 ነው ያለችኝ እህቴ ስትነግረኝ 10 የሚመለኩ በቤተሰብ የሚመለክ የነበረ እንትን ነው ከላይ ላይ ጮሁ ይወጣው። እና ከዛ በኋላ ከተጸለይ ሳይጸለይልኝ በፊት ያው በአክም ቤት ላይ ያለ የነበረኝ ነገር ነው መመስከር የምፈልገው። ለምን ብዙ ሰዎች እንደኔ ሚንከራተቱ ስላሉ መፍትሄ ያጣው እንትን የሚሉ ስላሉ ማለት ነው። አክም ቤት ላይ ያው ስመላለስ እንደማንኛውም ሰው እንትን ጀመርኩ፣ ፕሮሰስ ጀመርኩኝ፣ ክትትል ጀምሬ ያለው ያው በየወሩ ይሄዳለው ከታተላለው። ስከታተል ያው አንድ ከዶክተሮች ላይ ችግር መጣ። ማለት ሾተ ላይ አለብሽ የሚባል ነገር በ7 ወር የተነገረኝ። ሾተ ላይ ማለት ወይ 3 ወር ላይ ወይ 5 ወር ላይ ነው መድኃኒቱን መወጋት መርፌውን የሚቻለው። ካለበለዛ አይቻልም። ብትወጊውም ወይ ብወጋውም ለሌላ ለወደፊት ለሚወለድ ልጅ ነው እንጂ ለአሁኑ ለሱም ለኔም አይጠቅመንም። 7 ወር ላይ እንደዛ አለብሽ ሲሉኝ በጣም ተጨነኩ። ማለት ልጁ ሲመጣ ይቅርታ ሲመጣ በትንቢት ነው የመጣው ልጁ። እኔ ልጅ አልፈልግም። 2 ልጆች አሉኝ። እኔ አልፈልግም ነበር። ለምን እኔ አልፈልገው ነበር። 2 ልጆቼን ብቻ ነበር ማሳደግ የምፈልገው። ግን ያው እግዚአብሔር ትወልጃለሽ አለኝ። የተተነበየልኝ ሌላ ቸርች ነው። 2014 ላይ ነው ትንቢቱ የመጣልኝ። ወንድ ልጅ ትወልጃለሽ ስትለኝ እኔ አልፈልግም ነው ያልኳት። ወንጌላዊት ናት። እኔ ወንጌላዊት እኔ ልጅ አልፈልግም ማለት 2 ልጅ ሳሳድግ የነበረብኝን ስቃይ እኔ ነኝ የማውቀው። እንዴት የቀን ስራ ሰርቼ ነው ያሳደግኩት። ካላባት ነው ያሳደግኳቸው 2ቱንም ልጆቼ እና እነሱን ሳሳድግ በጣም ስቃይ ላይ ስለነበርኩኝ 3ኛ ልጅ መድገም እኔ አልፈልግም ብዬ ከዛ ስተነብይልኝ ወይ አትተንብይልኝ በውስጤ ነው ለሷ ልላትም ፊቴን አጥቁሬ ነው ትወልጃለሽ ስትለኝ እኔ አልወልድም ነው ያልኳት። ትወልጃለሽ እኔ እኮ አይደለም እግዚአብሔር ነው። ከእግዚአብሔር ጋር መከራከር ዋጋ የሚያስከፍለውን ነገር ነው ምነግራችሁ። ማለት አማርኛ የምትሰሙ ሰማላችሁ፣ በኦሮምኛ ደግሞ ያው ዋጋ ያስከፍላል፣ በጣም ዋጋ ያስከፍላል። እውነት ከእግዚአብሔር ጋር መከራከር እግዚአብሔር ያለውን አለመስማት ዋጋ ያስከፍላል። እኔ እግዚአብሔር ትወልጃለሽ ሲለኝ አሜን ብዬ ብቀበል ዋጋ አልከፍልም ነበር። ለምን 2ቱም ልጆቼ ተወልደው እጄ መጥቻለሁ ዛሬ። 2ቱንም ወልጄ እዚህ ደረጃ እስከሚደርሱ ከቶንሲል በስተቀር እኔ አንድ ቀን ታሞብኝ ሐኪም ቤት ወስጄ አላውቅም። ይሄ ልጅ ግን ስወልድ ያየሁት ፈተና አይደለም፣ ያየሁት ስቃይ አይደለም። ለምን እግዚአብሔርን አለመታዘዜ ነው። ትወልጃለሽ ሲለኝ አሜን ብዬ ብቀበል እዚህ ደረጃ ማልደርስም ነበር። ሾተ ላይ ያለብሽ ተባልኩ። ይሄን ነው መነሻው የነበረው። ይቅርታ እንትን ብዬ ነው ወደ ማህዱ የገባሁት። ከዛም በኋላ ሾተ ላይ ያለብሽ ስትለኝ 7 ወር ላይ ነው ያልወጋውም። እንግዲህ ወደፊትም ስለማልወልድ አልፈልግም አልወጋም ነው ያልኳት። ስለተከራከርን እኔም ያው ጤና ሆስፒታል ላይ እሰራለሁ። ጤና ባለሙያም ባልሆን ተላላኪ ነኝ፣ እሰራለሁ፣ አውቀዋለሁ። ከዛ እኔ አልወጋም አልኳት። ትወጊያለሽ አለች። 4500 ብር ነው መድኃኒቱ። ቢጠቅመኝ ወጋዋለሁ፣ ቢጠቅመው ወጋለሁ። ግን አይጠቅመው። መጀመሪያ ቢሆን ኖሮ ያሉኝ እሺ ወጋለሁ። ለምን ልጄን ለማዳን ሾተ ላይ ማለት ልጅ አቅፎ መግባት ከባድ ነው። ለምን እኔ እንጀራ እናቴ እህት 2 ወልዳ 2 ሞቶባታል በሾተ ላይ የተነሳ ማለት ነው። ከዛ ሲሉኝ እግዚአብሔር አዋቂ ነው
የሰጠኝ እሱ ነው። እኔ ስጠኝ አላልኩትም። የሰጠኝ እሱ ነው። ተቀብያለሁ ብዬ ነው ወደ ቤቴ ሄድኩት። ቤት ገባሁ፣ አለቀስኩ። እውነት እኔ አለቀስኩኝ። እግዚአብሔር ለምን ትፈትነኛለህ? ስጠኝ አላልኩህም? ከሰጠኸኝ ደግሞ ለምን አታሳድግልኝም አልኩኝ። አለቀስኩኝ። እኔ በትንቢት አምናለሁ፣ በአገልጋዮች አምናለሁ። እኔ ሆስፒታል ሂጂ ከምትይኝ ወደ አገልጋዮች ሂዱ ብትሉኝ ይቀለኛል። እና እንዴት ነው በቃ ይሄ ልጅ ተረግዞ እስከሚወለድ ድረስ አንድ ትንቢት የለኝም፣ የሚተነብይልኝም የለም። እኔ አገልጋይ መጣ ማለት ትንቢት ሳይተነበይልኝ በፍጹም አይወጣም አገልጋይ። ግን ከመጀመሪያ ወልጄ እስከ 9 ወር ድረስ አንድ ትንቢት የሚባል የለም። እግዚአብሔርም ድምፁን አሸሸኝ። ለምን ጌታ ሆይ ምንድነው? ለምን ድምፅህን አሸሽክብኝ? አለመታዘዜ ነው ዋጋ ያስከፈለኝ እስከምል ድረስ ደረስኩ። እና ደነግጥ ነበር፣ ፈራ ነበር። ለምን ትንቢቶች ስላልነበሩ፣ እግዚአብሔር የሚያወራኝ ነገር ስላልነበረ በጣም ፈራ ነበር። እግዚአብሔር ለምን ድምፅህን አራከኝ? ለምን ድምፅህን አሸሸኸኝ? እኔ በትንቢት ነው ማለት ሁሌ ነው የሚተነበይልኝና እግዚአብሔር ወይ ለምን ብዬ ከራሴ ጋር ሟገት ነበረ። እኔ እውነት የምነግራችሁ አልጸልይም፣ ደካማ ነኝ፣ ግን አገልጋይ ነኝ። አንድ ቸርች ላይ አገልጋይ ዳቆን ነበርኩ። ሳረግዝ ነው እንደ ዳቆን ቸርች ሲሄድ ነው እንጂ መንበረከከው ቤት ውስጥ ተንበርክኮ መጸለይ ብዙም አይደለም፣ ከብዙ ጊዜ ወዲህ ማለት ነው። እና ለዛም ይሆን እንደ ጌታ ሆይ ድምፅህን ያሸሸኝልና ከእግዚአብሔር ጋር አወራ ነበር። ረጅም ነው እንግዲህ ያለ መርፌ መውለድ በጣም ከባድ ነው ማለት ነው። ከባድ ነው። ከዛም በኋላ ያለውን ጉዳይ ልንገራችሁ። ከዛ ያም ተብሎ ያም አላበቃም። 9 ወር ደረሰ። 9 ወር ላይ እንግዲህ ያው መውለጃ ጊዜ አስትራሳውንድ አስገቢ ተባልኩ። አስትራሳውንድም እንደገና ደም አሰሪ ተባልኩ። ገባ። እስከዛ ድረስ ምንም ነገር ያላሉኝ ሰዎች ልጁ በቂጡ ነው የተቀመጠው፣ ሽብሬ ኦፕራሲዮን ካልሆንሽ አትወልጂም ተባልኩ። የመጨረሻ ሰዓት እንግዲህ የመጨረሻ አልቆ መውለጃዬ ቀጠሮ ሊገባ ነው። እንግዲህ መውለጃ ክፍል ልገባ ስል ደነገጥኩ። ሌላ ሆስፒታል ተላኩ። ሄድኩ። እዛ አስትራሳውንድ ሳመጣም በቂጡ ቁጭ ያለ ነው። እንዴት እስካሁን ዝም አላችሁ? ሁሌ ይዤ ስገባ ወረቀት ያንቺ ነገር ግራ ያጋባናል ነው የሚሉ ዶክተሮቹ ሙሉ። ምን እንደሆነ ግራ የሚያጋባቸው አላውቅም። አስትራሳውንድ ይዤም ስገባ ውጤትም ይዤ ስገባ ሽብሬ እኛ ያንቺ ወረቀት ግራ ያጋባናል ነው የሚሉ። እና እኔ ለራሴ ግራ ያጋባናል ሲል ግራ ይገባኝ ነበር። እንዴ ምንድነው ግራ የሚገባ? እንደ ሌላው ሰው አይደል እንዴ ውጤት ይዤ የምገባው እል ነበር። ግን በጣም ብዙ ፈተና ነው የተፈተንኩት። ከዛ ያም ሆነ እሺ አልኩት። ኦፕራሲዮን ትሆኛለሽ ተባልኩ። ኦፕራሲዮን ገባ። የመርፌ ጉዳይ ምን ሆነ? እስቲ የመርፌው ጉዳይ በቃ አልወጋም በሚል ደመደምኩኝ። በቃ አልወጋም፣ እግዚአብሔር ከሰጠኝ ራሱ ነው የሰጠኝ። ከፈለገ ይሰደው፣ ከፈለገ እግዚአብሔር ለራሱ ያሳድገው ብዬ አልወጋም ብዬ አለፍኩ። በዚህ ዘጋ። ግን ዶክተሮች ያሉት ትልቁ ድግር አያድግም፣ ይሞታል። ትልቁ ነገር እዛ ላይ ስለሆነ ማለት ነው። የመርፌ ካልወሰድሽ ልጁም ይወለድም ይሞታል አሉ ነው የተባልኩት። ከባድ ብቻ ሳይሆን ልጁ ራሱ ይሞታል። ይሞታል። ተወልዶ 72 ሰዓት ማለት 3 ቀን ነው። 72 ሰዓት ነው የሚቆየው። 72 ሰዓት ነው የሚቆየው ሲለኝ እግዚአብሔር ነው ያለው። እኔ ፈልጌ ያላመጣሁም፣ ከፈለገ ያሳድገው፣ ከፈለገ ይወሰደው ነው ያለው። ኦኬ። ለምን አይጠቅመኝም አለ። እኔም አይጠቅመውም፣ ለልጁም አይጠቅምም። ወር አልፏል። እዚህ ደግሞ ሴጣኑ ሲለፈልፍ ብትወጋ ኖሮ ልጁም ይሞታል። ከዛም በኋላ እኔም እንድሞት ነው የተደረገው የነበረው። ሴጣን ሲፎክር የነበረው ማለት ነው። ከዛ ቀጠለ። ኦፕራሲዮን ክፍል ገባው። ኦፕራሲዮን ክፍል ስገባ እህቴ በእኔ ምክንያት ነው ቅድም ነብይ እንዳለው የቆየችው። እኔ በጣም ስቃይ ላይ ነበርኩ። ኦፕራሲዮን ገባው። ኦፕራሲዮን እንግዲህ ሆናችሁ የምታውቁ ሰዎች ወይ ደግሞ እናቶች አላችሁና ኦፕራሲዮን ክፍል ገባው። ኦፕራሲዮን ክፍል ከመግባቴ በፊት አረ ሂጂ ወደ ቤት ተብዬ ተመለስኩ። ገና ነው አንቺ ጉዳይ አለችኝ። እቤት ስገባ ሽንቷ ፈሰሰ። ሽንቷ ማለት በቂጡ ቁጭ ካለ በእግሩ ነው የሚመጣው። ልጁም ይሞታል፣ እኔም እሞታለሁ።
ከዛ ሽንቷ ሲፈስ ቶሎ ብዬ አምቡላንስ ደወልኩኝ። መጣልኝ። ሄድኩ። ሲሄድ አልጋ የለም። የሰይጣንን ስራ ብቻ ከዚህ ጀምራችሁ በደንብ ስሙት። የሰይጣን ስራው ብዙ ነው። እግዚአብሔር ግን ካለ አለ ነው። አምቡላንስ ጠራው። ሄድኩኝ። ሲሄድ ሽብሬ ስትሬቸር ላይ እንግዲህ አይተኛም። ስትሬቸር ላይ ለመታየት ነው እንጂ የምተኘው ለመተኛት አይተኛም። ስትሬቸር ላይ 24 ሰዓት ተኛ። ለምን ከወረድኩ ሽንቷ ፈሶ ካለቀ ልጁም ይሞታል፣ እኔም እሞታለሁ። እንዳትወርጂ ብለው ስትሬቸር ላይ ተኝቼ 24 ሰዓት አልጋ ጠፋ። ከነበርኩበት ሆስፒታል ሌላ ሆስፒታል ሄድኩ። አልጋ የለም እዛ። ከዛ እዛም እንደምንም ተብሎ እግዚአብሔር አንዳንዴ እግዚአብሔር ሰው ይሰጣቸዋል። እኔ እንትኖች ነው ያጋጠሙ ክርስቲያኖች ናቸው ያጋጠሙኝ። አዋላጅ እና ስፔሻል ዶክተሩ ክርስቲያን ነበረ። ነብይ ማለት ዶክተር ዮናታ ይባላል ያጋጠመኝና በጣም ጥሩ እግዚአብሔር የባረከው እውነት ሰው እንደዚህ አይነት ሰው አለ። እኔ በህይወቴ እኔም ሰው ነኝ አይደል? ሌላም ብዙ ሰው አይቻለሁ በህይወት ዘመን። እንደሱ አይነት ዶክተር ደግሞ አይቼ አላውቅም። በጣም ጥሩ የእግዚአብሔር ሰው ማለት ይቻላል። ሽብር ያለ ከምትሞቺ ኦፕራሲዮን ልስራሽና በረንዳ ላይ ትተኛለሽ አለ። ለምን የቀረችኝ 30 ደቂቃ ናት። ግራ ተጋባ። ዶክተሮቹ ጋር ተባላ። በእኔ የተነሳ ተጣላ። ልብስ ቀይሬ ቆሜያለሁ። ኦፕራሲዮንም ሆንበት ልብስ ማለት ነው። ሳወራ እንደዚህ ቀላል ነው አይደለም፣ በጣም ከባድ ነው። ልብስ ቀይሬ ቆሜ እህቴ በንብርክኳ እየሄደች ነበር የምታለቅስ። ጓደኞቼ ያሉ በጣም የምወዳቸው ጓደኞቼ በንብርክካቸው ጌታ ሆይ ክርስቲያኖች ናቸው፣ ምን ልታሳየን ነው? የሰው ልጅ እኮ ኦፕራሲዮን ሊሆን ልብስ ከቀየረ ገብቶ መውለድ ነው ያለባት፣ የሷ ምንድነው ብለው ያለቅሱ ነበር። በቃ ሞትና ሽረት መሀል ላይ ነኝ። ከዛ ያም ሆነ ሽብሬ አልጋ የለም፣ በቃ ሌላ ሆስፒታል ልንልክሽ ነው አሉ። 3ኛ ሆስፒታል ዶክተር ዮናታ ከጓደኛው ተደዋውሎ 15 ደቂቃ የቀራት ልጅ አለች፣ ባክህ አድንልኝ ብሎ ለጓደኛው ደወለለት። የት? ራስ ደስታ ሆስፒታል 3ኛ ሆስፒታል ላይ ይሞታ ማለት ነው የእናንተ ሰው። ከወለደች በኋላ እንገላለን። ኦኬ እናንተ ነው ያለ መርፌ ምናምን አሁንም ያላችሁት? እሷ በቃል ትላለች፣ ቃል ተተንብዮ ነው ትላለች። እኛ ግን አይደለም፣ የራሳችን ልጁ ትበላላችሁ። የሰጠኔ ቀን ፈረስ አይ ማርኛ ያዲዲና ካራታፉ እንደው አሁን ይሻላል። አንድ ቀን ቡራዩ ሂጄ የሆነ ትልቅ ሰው ላይ ሰይጣንቸው ነበርና እኔ የማውቀው ልቀቅ ብቻ ነው። ልቀቅ እሱ ይወራል፣ እኔ ልቀቅ ብቻ ነው። እስቲ እጃችሁ ሰረቁ። ኦኬ እሷ ላይ ስንት ብር ነው የወጣሁት? ስንት ነው? በጣም ብዙ። ስንት ነው ብዙ? ስንት ነው ብዙ? 4 ነው ያወጣነው። ኦኬ አራት ጊዜ ያወጣተናል ብሩ። ኦኬ አንድ ሰው ብቻ ነው የሚከፍል ወይስ ተሰብስባችሁ ነው? ኧረ ብዙ ነው። ብዙ ናችሁ እናንተ? ኦኬ ስንት ትሆናላችሁ? 10 ናችሁ። ኦኬ ቡድኖች ናቸው እናንተ? አይደለንም፣ የተለያየነን። የተለያየ። ኦኬ ስብሰባችሁ አንድ ላይ ነው? ስናቅድ እሷን ለማጥፋት አንድ ላይ ነው እንሰበሰባለን። ሀረገልገለ ወሪ አስታፍተን ቆመ መስራቸው ሳዲ ድረቶ ሸቆል ዋም በሰረት ማሪያቱ ኢልሚ ዋቀዩ አብደዲ ዱት ፈጫሴ አርቶ ቀበጣ ማጸኒት ሰርከባ ሰባት በረንዱማ አርቀቲ ባታ ዋሮጀቱ ዲኒኛቱ ካንኬ ታማቃ ኢየሱስኒ። እሺ አሁን እሷ ከወለደች በኋላ ስንት ሰዓት በኋላ ይሞታል ልጁ? እኛ ወዲያው ነው የምንገለው እንደወጣ። ኦኬ እና
እናንተ ነው ለዶክተሮች ይሄ ካልሆነ ልጁ ይሞታል ምናምን እያላችሁት ቋንቋቸውም እንደበላልቀው እኛ ነን እናንተ ናቸው። ኦኬ ልጁ እሷ ሲሆን ልጁ ደግሞ ሳይቆይ ይሞታል። ከሞተ በኋላ እናንተ ነው የምታበሉ እኛ ነው የምንወስደው ደሙ ያንተ ዘር ደም ሰይጣን አይበላም። አሜን አሜን ብት አረኝ ነው ኮስቲጃቸው አንሶና ከዛሬ ቀን ጀምሮ ያንቺን ደም ያንቺ ኢቲም ደም የዘርሽ ደም ሙሉ ዘንዶ አይጠጣም። አሜን ምክንያቱም በኢየሱስ ደም ስለተቀላቀለ እሳት ሆኗል። አሜን እስቲ አንዴ እሳት ነው በሉ እስቲ አንዴ አዎ አሁን እዚህ ቦታ እሳት አለ ወይስ የለም? አለ ተናገራ አለ ወይስ የለም? አለ ይቃጠላል ወይስ አቃጠላል? ያቃጠላል ሲያይ ብሱላ አብደባት አማርኛ ያበረ ያለው ስጎ ስንጉ ያቃጠላል ወይስ አቃጠላል? አይደል እንዴ? አው ስለዚህ ተዳነው ወሳተ እሺ ነከላፈ ተዳነው እዛም ሄድኩኝ። የቀረኝ እንግዲህ ውስን ሰዓት ነው። እዛም ስትሄድ አብራኝ እንደኔ የተጨነቀች ልጅ ሄዳለች። እኔ ሽብሬን ብቻ ነው ማገላግለው። እኔ እሷን አላገላግልም። ከዶክተሮቹ ተጣሉ። ሰዓቴ እያለቀ ነው። ሽብሬ አለኝ አቤት በቃ ተዘጋጅ ልገቢ ነው ሲለኝ አላመንኩም። እውነት ጌታ ሆይ አልኩ። ከገደልክም ግደልና ለልጆቼ እውነት ሁለት ልጅ የቀን ስራ ሰርቼ ነው ያሳደግኳቸው። አባት አላቸው ግን አባት እንደሌለ ነው፣ አብሮኝ አይኖርም። አባት እንደሌለው ልጅ የቀን ስራ ሰርቼ ነው ያሳደግኳቸው። ዛሬ ልብስ ብዙ ነገር ይሸፍናል። የሰው ልጅ ችግሩ ልብስ እያየ ነው የሰውን ችግር ሰው ማይረዳ እና በቃ ጌታ ሆይ እሱን ውሰድና ለልጆች አድነኝ። በቃ አንተ ከፈቀድክ ባዶ እጄን ልግባ ጌታ ሆይ ያልከኝ እኮ ግን ይሄ አይደለም። ቃል ገባልኝ ይሄ አይደለም። ሰጥሻለሁ ማረፊያ ይሆንሻል ነው ያልከኝ። እንደዚህ ልታደርገኝ ነው እንደ የሰጠኸኝ ነው ያልኩት። ከዛ ሻልኩ። እዛም ልብስ ስቀይር አላመንኩም። አሁንም ድጋሚ የምመለስ ነው የመሰለኝና ልብሴን እያወለኩ እሷ ነበረች ካጠገቤ። ቀኑ አልኳት ልጆቼን አደራ ልድንም ላልድንም እችላለሁ ነው ያልኳት። ለምን ሰዓቴ አልቋል። የእግዚአብሔር ነገር ብቻ ስላለበት ነው እንጂ ሰዓቴ አልቋል። በቃ ተጣድፈው ነው እዛ ጋር ኦፕራሲዮን ያደረጉኝ። አንድ ኬንያዊ የውጭ ዜጋ ናት ምሰራል። አማርኛ አችልም። ሽብሬ ትለኛለች። እሷ የምታወራው አይገባኝም። ዶክተሮቹ ጋር ትጣላለች። ጌታ ሆይ እላለሁ እኔ እዛ በውስጥ እግዚአብሔር ሆይ ኧረ እባክህ ለልጆቼ ጌታ ሆይ ልጆቼን ለማን ጥዬ ነው የምሄደው? ጌታ ሆይ ልጆቼን አድንልኝ ለልጆቼ ስትል እያልኩ እዛ ማጸናለሁ። መጨረሻ ያማደንዘዣ ተሰጠኝ። ተወጋው፣ ገባው፣ ተኛው፣ ተሰርቼ ወጣው። ስወጣ ልጄ አልሰማሁትም፣ ድምፁን አልሰማሁም እና ልጄ የለም እንዴ ልጄ ሞቷል ነው ያልኩት። ኦፕራሲዮን የሚሰራኝ አንዱ አማርኛ ይችላል። ሽብሬ ልጅሽ አለ አለኝ። ልጅሽ አለ ሲለኝ አለ አልኩት። ድምፁን አልሰማሁም ስለው አይ አለ አሰሚያት አለ። ይዛው ሄዳ ነበር። አንዷ ተቀባይ ነርሳለች። ይዛው ወደ ሌላ ክፍል ሄዳ ነበር። ለምን ደሙ መመርመር ነበረበት። ችግር ስላለ ደሙ ተመርምሮ ቶሎ ወደ ሌላ ሆስፒታል መሄድ ነበረበትና ደሙን እየመረመረች ሌላ ጋር ይዛው ሄዳ ነበር። ተሰርቼ ጨረስኩኝ። ሌላ ተሸጋገርኩ፣ ሄድኩ። ሲሄድ አልጋ ላይ ተኝቶ አየሁት። ጌታ ሆይ ክብር ላንተ ይሁን ያልኩት። እስቲ ከዚህ በላይ እልልታና ጭብጨባ ለጌታ ይገባል። ሃሌሉያ። ከዛም በኋላ ክብር ላንተ ይሁን አልኩ። ትንሽዬ አልጋ ላይ አስተኝተውታል። እኔ ገብቻለሁ።
ማደንዘዣው ያው እስከሚያልቅ ድረስ አልሰጡኝም። የሆነ ሰዓት ላይ ሲያለቅስ አጥቢጡት አለኝ። የተደሰትኩትን መደሰት አልነግራችሁም። ለምን ሾተ ላይ ያለበት ልጅ ጡት አይጠባም። ሃሌሉያ። ከዛ ልጅ ጡት አጥቢ ስባል በቃ በጣም ተደሰትኩ። ለምን ጡት አይጠባም? ሙቀት ክፍል ነው የሚገባው፣ አይሰጥም፣ ለእናት አይሰጥም። ልጅ አጠባሁት። ከዛ ወጣን። እግዚአብሔር ይመስገን። አርብ ቀን ነው እንደዛ ይሆነልኝ። ቅዳሜ ወደ ቤት ገባው። እግዚአብሔር ትልቅ ነው። እግዚአብሔር ኤልሻዳይ ነው። እውነት እላችኋለሁ በጣም። ከዛም በኋላ ደግሞ ድጋሚ አሁንም ወጀብ መጣ። 6ኛ ቀኑ ላይ ቢጫ ሆነብኝ። ህፃን ማለት ነው። ህፃን ኦኬ። ቢጫ ከሆነ ሆስፒታል መግባት አለበት። ኦፕራሲዮን ነኝ። በ6ኛ ቀኔ እንደገና መልሼ ሆስፒታል ይዤ ገባሁ። ቢጫ አልሆነበት ማለት ነው። ቢጫ ከሆነ ልጁ 15 ቀን ወይ 1 ወር ነው የሚተኛው። እግዚአብሔር ይሄንን ያልከኝ እንዴ? እግዚአብሔር ምን ነው ፈተክ? ድጋሚ አይወጣም ነበር እውነት። ከዛ የምሰራበት ሆስፒታል ይዤው ስገባ ቶሎ ብለሽ የወለድሽበት ሆስፒታል ይዘሽ ሂጂ አለችኝ ዶክተር ማለት ነው። ጌታ ሆይ አልኩ። ያልከኝ ይሄ አይደለም ካልከኝ እሺ አልኩኝና ቀድሜ ማገለግልበት ቸርች ሩቅ ቀን ነበረ ይዤ ገባሁ። የጸለዩ ነበረ ጠዋት ላይ እግዚአብሔርን ላስቀድም ብዬ እግዚአብሔርን አስቀደምኩ። አጋጣሚ ለፓስተርም ደውዬለን ነበር። እያገለገለ ነው እሰል ማለት ልጅ ይዘሽ አትወጪም፣ በቃ ቢጫ ከሆነ መጀመሪያም ልጅ አለው፣ ሁለተኛ ላይ ቢጫ ከሆነ በቃ ለምን ሾተ ላይ ስላለበት ከባድ ነው። ልጅ ይዞ መውጣት አይቻልም። ልጄን አጥቼ ነበር መውጣ። እግዚአብሔር ይባርካቸው። አገልጋዮች ለኛ ብዙ ዋጋ ይከፍላሉ። ስናያቸው እንደቀላል ናቸው። በጣም ብዙ ዋጋ ይከፍሉልናል ከኛ ጋር እና አንድ አገልጋይ ነበረች እኛ ጋር በንብርክኳ ነው ይዛ ሄዳ ልጄ እንደገና ንስሐ ገብቼ እውነት ነው የምላችሁ እንደ አዲስ ንስሐ ገብቼ ጌታ ሆይ ምን ነው ፈተንከን? ፈተናዬ በዛ ጌታ ሆይ ለምን አሳየ? እህቶቼም ጋጉለት። ወንድ ልጅ የለንም በቤት ውስጥና ጓጉ ሲያዩት፣ ልጆቼም ጓጉ። ጌታ ሆይ አሳይተህ አትንሳኝ እባክህን። ኃጢአቱ የኔ ከሆነ እኔን ፈትነኝ፣ በቃ እኔ ልፈተን ጌታ ሆይ። ይሄ ልጅ ምን ባመጣ ሊፈተን፣ በቃ ውሰደው አታሰቃየው ነው ያልኩት። እንደገና እንደ አዲስ መድረክ ላይ ቆሜ በንብርክኳ ሄዳ ንስሐ አስገብታኝ እንደገና እንደ አዲስ ጸልያ ይዘሽ ሂጂ አለችኝ። ይዤ ሄድኩ ሆስፒታል ገባ። ማሽን ውስጥ እንግዲህ ጨረር የሚባለው ነገር በጣም ከባድ እንኳን ለሕፃን ልጅ ለትልቅ ሰው ከባድ ነው። ጨረር ውስጥ 48 ሰዓት ቆይ። ውጤቱ ይሰራል። ሲመጣ የተወሰነ ይቀንሳል። ጌታ ሆይ አልኩ። ከዛም በኋላ አገልጋይ ጋር ደወልኩ። የሱ ስልክ ስንሞክር አንዴ እምቢ አለን። ከዛ ሌላ አገልጋይ ጋር ደወልኩ። በቃ ከአቅሜ በላይ ነው ጸልዩልኝ አልኳቸው። ሁሌ ነው የሚጸለይልኝ በስልክ ግን የዛ ዕለት ከአቅሜ በላይ ሆነ። በቃ ማለት ለውጥ ከሌለው ደግሞ ሌላ ጨረር ውስጥ ሊገባብኝ ነው። እግዚአብሔር ሆይ በቃ ይበቃል አልኩት። እውነት እንደ ሰው ነው ያወራሁት። እኔ እግዚአብሔር እንደ ሰው ነው የሚያወራኝ። እውነት ነው የምላችሁ የራሴ ድክመት ነው እንጂ እንደ ሰው አብሬ ጌታ ሆይ ይሄን እፈልጋለሁ ካልኩት ያንን ነገር በዛች ሴኮንድ ዛሬ ባያደርግልኝ በማግስቱ ነው የሚያደርግልኝ የምፈልገውን ነገር። እውነት እንዳባት ጠይቄ ያሳፈረኝ ነገር የለም። ጌታ ሆይ በቃ አልኩት። የዛ ቀን እውነት በቃ እኔ ውጤቴ ተስተካክሎ መውጣት ፈልጋለሁ፣ እኔ አልቆይም አልኩት። በ3ኛ ቀን አርብ ቀን ሮብ ቀን ይዤ ገባሁ። አርብ ቀን ማለት ነው በቃኝ አልኩኝና ውጤት 8 ሰዓት ታሰራለች ተባልኩ። አጠራ አድርጌው ነው እንጂ ረጅም ነው። ውጤት 8 ሰዓት ታሰራለች ስትለኝ እዛም የደረሱኝ ጥሩ ክርስቲያን ዶክተሮች ናቸው። ህፃናት ክፍልም አይዞሽ አይዞሽ በርቺ ትለኛለች። ግን ሂጂና ተኝ ትለኛለች። ኦፕራሲዮን ስለሆንኩ ሂጂና ተኝ ትለኛለች። ወንበር ላይ ነው
ደረቅ ወንበር ላይ እንደዚህ አይነት ወንበር አይደለም እንጨት ወንበር ላይ ነው ተቀምጬ ተኝቼ ማድረው ሙለው ለምን ርቄ ላለመሄድ ከዛ በቃ ጌታ ሆይ ይበቃል አልኩት ይበቃል በቃኝ ጌታ ሆይ በቃኝ ፈተና ይበቃኛል አልኩት ዓርብ ቀን ውጤት ሊሰራ ሲል ተቀዳ 8 ሰዓት ሄደች ይዛ ሄደች የምትመላለሰው የምትሯሯጠው እሷ ናት እኔ አልችልም ሌላ ሰው የለኝም ሁለታችን ብቻ ነው እግዚአብሔር አይሸሽም ሰው ግን ይሸሻል እኔ ለሰው እውነት እኔ ማንም የሚያቀኝ ቢኖር ማንም ይመሰክራል ለሰው ህይወቴን እሰጣለሁ ግን የዛ ቀን ለኔ የሚሆናት እግዚአብሔር ግን ብቻውን ነበረኝ ለኔ እንደዛው ብቻውን ነበር የሚያገለግለኝ ከዴጋ ብቻ የገዛ ባለቤቴ እንኳን አልነበር ብቻዋን ነው ሳሰቃያ 3 ቀን ሙሉ ታማለች በዛ ላይ ሆስፒታል ከርማ እግሯ ያብጣል ያማታልና እግሯ አብጦ እንኳን 3ኛ ቀን ስንገባ ድጋሚ እንደዛ ያመማት ሆዷን አስራ ወገቧን አስራ ነበር የምትንቀራተተው የነበረው ከኔ እኩል ማለት ግን እግዚአብሔር ዋቂ እግዚአብሔር ይችላል አሜን መልሼ ውጤት በቃ ብዬ ላኩ በቃ ብሎ እግዚአብሔር መልሶ ሰጠ አሜን ክርስቲያና በትንተባለ ሃሌሉያ ለልጁ እንጸልያለን። ወደ ዘምቱና